ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንደምን አላችሁ? ሰላምና ጤና በያላችሁበት ብዝት ሲበልልኝ። ዛሬ እንጀራ ነው የምጋግረው እና የሀገራችን እንጀራ እየጋገርኩ ነው። የዚህ እንትን ከፈለጋችሁ ከመጀመሪያ እስከ መጨረሻ እነግራችኋለሁ። ማለት ጤፍ ምናምን አያስፈልግም። ብቻ ከእናንተ ጋር ያለ ዱቄት ያስፈልጋል። ዳቦ ዱቄት ማለት ነው። እና እሱ ያስፈልጋል። እና በዚህ እንደዚህ እያደረጋችሁ እንደዚህ ትደፉታላችሁ። እኔ በመጥበሻ ነው የምጋግረው በነገራችን ላይ ማለት ነው። ግን የሚገርም ነው በእውነት ሞክሩት። የመዳም ቅመሞች እንጀራ ምናምን እየተጠማችሁ ማለት ነው። ይሄው ሲወጣ ይሄ ነው የሚመስለው። ሲወጣ ይሄ ነው የሚመስለው እና በጣም የሚገርም ነው እንጀራው በእውነት። ይህንን ነገር ደግሞ እንትን ካላችሁ ብዙዎቻችሁ በስደት ሆናችሁ እንጀራ የናፈቃችሁ የሀገር ቤት ነገር የናፈቃችሁ ማለት ነው። እና እንደዚህ እያደረጋችሁ ልክ እንደኔ ማለት ነው እንደዚህ እያደረጋችሁ መስራትና መብላት አለባችሁ። ደግሞ የጤፍ እንጀራ የሚያስንቅ ነው እውነቱን ስነግራችሁ ማለት ነው። በጣም እንትን ያለ ለስላሳ ማለት ነው። በቃ በጣም ለስላሳ ትንሽ በቃ እንትኑን ነው ማለት ይሄ የእንጀራ ሽታ ምናምን የሚባለው አለ አይደል? እሱ ነው። ግን ስትበሉት በቃ እንጀራ ራሱ ነው እንትን የሚመስለውና ትንሽ በቃ የሚለየው ነገር ምላችሁ በቃ ሽታው ነው። እና አበሽም እንትን ብላችሁ ፈጭታችሁ መጨመር ትችላላችሁ። እና እንደዚህ የምንነት የመሳሰሉ እንጀራዎችን ጋግራችሁ ከቤታችሁ መብላት ማለት ነው። ብልት ማድረግ በቃ ምክንያቱም እየናፈቃችሁ ለምን ከድንችም ቢሆን ከፈለጋችሁት ነገር ሰርታችሁ ትበላላችሁ። የመዳም ቅመሞች እና ብዙዎቻችሁ እንጀራ ሳትበሉ ልክ እንደኔ 2 ዓመት እንደዛ የቆያችሁ ማለት ነው። ይኸው ዛሬ መፍትሄ ይዤላችሁ መጥቻለሁ ቅመሞቼ። እና እንደዛ እያደረጋችሁ መጋገር ማለት ነው። ይሄ መጥበሻ ነው። በቃ ሲወጣ ማለት ነው የሚገርም እንጀራ ነው የሚሆነው ሲወጣ ማለት ነው። ይሄኛው ሲወጣ እንጀራው በጣም ነው እንትን የሚለው ደስ የሚለው። ደግሞ ልስላሴው ብነግራችሁ ማለት ነው። ልስላሴው እኔ ክዳኑ ይሄ ነው የምከድነው ማለት የድስት ክዳን ነው። የዚህኛው ክዳን ስለሌለው የዚህኛው ክዳን ነው የምጠቀመው። ልክ እንደዛን አይነት አበባ የመሰለ በጣም የሚያምር ለስላሳ የሆነ እንጀራ ለመጋገር ከፈለጋችሁ ከመጀመሪያ እስከ መጨረሻውን እነግራችኋለሁ። ብዙዎቻችሁ ያው የምንም እንትን አረብ ሀገር ሄጃለሁ እንትን ብያለሁ ማለቱ ትታችሁ ሰርታችሁ ብልት ማድረግ እና እንደዛ እያደረጋችሁ እኔ አሁን ለጓደኛዬ ነው የምጋግረው። ይሄንን ለጓደኛዬ እንትን እላለሁ። ስንገናኝ አብረን ሆነን ደስ ይለናል። ከቤቱም ውስጥ እንደዛው ወዳጆቼ ሁላችሁም እንዳይከፋችሁ እና የኢዳል ፈጥር በዓል እንኳን በሰላም አደረሳችሁ ብያለሁ። ሁላችሁም እንኳን በሰላም አደረሰን። በሰላም ያደረሰን ፈጣሪ የተመሰገነ ይሁን። ብዙዎቻቸው የሞቱ አሉ፣ ብዙዎቻቸው በህይወት የሌሉ አሉ። ነገር ግን ፈጣሪ ረድቶን አግዞን ለዛሬ ቀን ያደረሰን አመስግኑት ፈጣሪያችሁን። ከምንም በላይ ከኢዱ በላይ ዋና ያደረሳችሁ ፈጣሪያችሁን። ከአመት ወደ 1 ዓመት መሸጋገር ማለት ቀላል አይደለም። ብዙዎቻቸው እየተመኙት የማያገኙት እድል ነው እና እናንተ ፈጣሪያችሁን እያመሰገናችሁ በዓሉም ሞቅ ደመቅ አርጉት ባላችሁበት። ልክ እንደኔ አሁን እኔ ነገ ጓደኞቼ ያገኛቸዋለሁ። በቃ ጾሙንም ያው ዛሬ ተፈታ። በቃ ነገ ከነሱ ጋር ለመገናኘት ነው ይሄ ነገር ማደርገው ማለት ነው። እና ለማንኛውም ከፈለጋችሁ አሰራሩ ካላወቃችሁት እኔ እነግራችኋለሁ እንዴት እንደሚሰራ በምን እንደሚሰራ ሁሉ ነገር እነግራችኋለሁ። እናንተ ሰርታችሁ ብቻ ለመብላት ያብቃችሁ ነው የሚባለው። እውነት እኔ እንደዛን አይነት ማለት እንጀራ ከጤፍ ነው እንጂ ከእንትን አለ ብዬ አልገምትም ነበረ። ነገር ግን የሚገርም ነው። እኔ ራሱ በጣም ነው የሚገርመኝ ማለት ነው። ጉንፋን ይዞኛል፣ ትንሽ አሞኛል እና ማውራት ሁላ አልቻልኩም።
እና በጣም ይቅርታ ቤተሰቦቼ። ይሄንንም ያያችሁ ሁላችሁም ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እና ሁላችንንም ላይክ ለእናንተ ማይጠቅመው ለኛ ያበረታታናል። አበረታቱን፣ በላይክ በሰብስክራይብ አበረታቱን ሁላችሁ። እና አሁን ራሱ እየጋገርኩ ነው። በአንድ እጄ ይዤ መጋገር ማለት አይከብድም። እኔ በአንድ እጄ ይዤ ነው አሁን መጋግረው ማለት ነው። በአንድ እጄ ይዤ በአንድ እጄ ቪዲዮ እየቀረጽኩ ነው የምናገረው። እና ሁላችሁም ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ጓደኞቼ። እና ሁላችሁንም በዓለም ሁሉ የምትገኙ እህት ወንድሞቼ ለኢድ አል ፈጥር በዓል እንኳን በሰላም አደረሳችሁ አደረሰን። እና ዛሬ ቀን በቃ እኔ ነገ ከፈጣሪ ጋር ከጓደኞቼ ጋር ለመገናኘት ነው ይሄንንም ነገር ምሰራው። እና ሁላችሁንም ደስ ይበላችሁ፣ አይክፋችሁ፣ አይዟችሁ። አንድ ቀን ለሀገራችን ሁላችንም ከቤተሰባችን ሳይከፋን ፈጣሪ ጠብቆን ፈጣሪ ረቶን አግዞን አንድ ቀን ከቤተሰባችን ተጨምረን በዓልን እናከብራለን ማለት ነው። እና ይኸው እንትን እያልኩ ነው። እና ሁላችሁም እንደዛ እያደረጋችሁ መጋገር ትችላላችሁ። ከዚህ በኩል ደግሞ እንቁላል እየቀቀልኩ ነው። ዶሮ ወጥ ልሰራ ማለት ነው። እና ኑ እንብላ፣ ኑ እንብላ ነው የሚባለው። ኑ እንብላ ሁላችሁም እህት ወንድሞቼ። ይቅርታ፣ በጣም ይቅርታ፣ አሞኛል ትንሽ በጣም እንትን እያለኝ ነው፣ እያነፋረቀኝ ነው የሚባለው። ማውራት ሁላ አልቻልኩም። በቃ ጎሮሮዬ ምናምን በቃ ያስለኛል። ይሄ እኔ በውጭ ሀገር ጉንፋን አለ ሲባል አላምንም ነበረ። ነገር ግን ይኸው አሳይቶኛል። መኖሩ አለመኖሩ በደንብ አድርጎ ነው ያሳየኝ። እና ለማንኛውም ውድ ቤተሰቦቼ፣ ውድ የዩቱብ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። እና እንደተለመደው ላይክ ሰብስክራይብ እያደረጋችሁ ሁላችሁም ቤተሰብ ሁኑ። ቤተሰብ ያልሆናችሁ ላይክ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለጓደኞቻችሁን አስተላልፉ። እና በጣም አመሰግናለሁ ውዶችዬ። እና ሁላችሁም የምትፈልጉ ሁላችሁ እንትን ኮመንት ላይ ጻፉልኝ። ማለት መስራት የምትፈልጉ ያልቻላችሁበት ምናምን ማለት ነው። በእውነት ቀላል ነው፣ አሰራሩ ቀላል ነው። እኔ ከመጀመሪያው ጀምሬ መስራት አልቻልኩም ነው። ለመስራትማ ፈልጌ ነበረ፣ ነገር ግን አልቻልኩም። ስራ ትንሽ እንትን ብሎብኝ በቃ ቪዲዮ ለመቅረጽ ምናምን አልቻልኩም። እና ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ሁላችሁንም ከጎኔ ስለምትሆኑ ስለምታበረታቱኝ ጓደኞቼ እወዳችኋለሁ። ሰላምና ጤናችሁ ብዝት ይበልልኝ። አመሰግናለሁ። ሰላማችሁ ይብዛ።